ቀነኒ ሁለተኛ ልጄ ነች። የተወለደችው በምዕራብ ሐረርጌ ሚጨታ የሚያልቅባት ከተማ ነው። በትንሽነቷ ነው ትምህርት ቤት ገብታ እስከ ቢኤስሲ ዲግሪ በሃይድሮሊክ እንደ ወተር ሪሶርስ ማናጅመንት ከአርባ ምንጭ ከተመረቀች ጀምራ አዲስ አበባ ነው የምትኖረው። አዲስ አበባ ውስጥ የተለያዩ ስራዎችን ቢያንስ ኦሮሚያን ያስተዋወቀች፣ የባህል ልብስን ያስተዋወቀች፣ ፕሮሞሽን የሰራች ልጅ ነች። በዛ ልክ ግን አልተከበረች። በዛ ልክ ማክበር ነበረበት ኦሮሚያ መንግስት ራሱ። እዛ ላይ አሁን ያሳስበው በጣም ነው የሚቃጠለው። የኢትዮጵያ ሕዝብ ግን በሰፊው ከጎኔ ቆሟል ማለት እችላለሁ። አንዳንድ የሚሯሯጡ ቢኖሩ እስከ መጨረሻው በህይወት እስካለሁ ድረስ እስከ መጨረሻው እሄዳለሁ ፍትህን ለማግኘት ማለት ነው። የሴቶች ጉዳይ አሁን ለምሳሌ ፍትህ አሁን ሴቶች ሞት በቀነኒ ላይ ይብቃ እንደማለት ሲገባ የህፃናት ጥቃት በሴቶች ጥቃት ማለት ሲገባቸው እኔ ከሴቶች ፍትህ አንድ የሆነ እንትን እንጂ ጎናችን የቆመው ማንንም አላየሁም። ሴቶችም አሉ፣ ኦሮሚያም አሉ፣ የኢትዮጵያ ሴቶችም አሉ። አንድ ሰው መጥቶ ቃል የሆናቸውን ድምፅ የሆናትን አላየሁም። ለምሳሌ እዛ ላይ መቆም ነበረባቸው፣ ፍትህም ማስቀመጥ ነበረባቸው። የአምቦዋ ልጅ እንደዛ ሆና ሞቶች፣ የባህር ዳሯ ልጅ እንደዛ ሆና ሞቶች፣ ቀነኒ እንደዛ ሆና ሞቶች። ሰው መርዳት ሲችል ማለት ነው። ድምፅ ሆኖ ቀነኒ ላይ ይብቃ፣ ቀነኒ ላይ ይብቃ ማለት አለብን። አሁን ትግሌ እስከዛ ድረስ ነው የሚሄደው። ቀነኒ ላይ ይብቃ የሚለው መቀጠል አለበት ብዬ እንደ ሀገርም ተይዞ መቀጠል አለበት። ፍትህ መገኘት አለበት። የመጨረሻ ፍትህ። የተለያዩ ተጽዕኖዎች አሉ። አሁንም ራሱ ያን ማቆም አለበት። ፍትህ፣ የመጨረሻ ፍትህ። አንድና አንድ ቀነኒ በዚህ ነው የሞተችው የሚለው ከመንግስት እንጠብቃለን። በዚህ ነው የሞተችው የሚለው አሳምኖት እኔን ወደ ቤት የሚመልሰኝ ቤተሰብን ወደ ቤት የሚመልስ የኢትዮጵያ ሕዝብንም የሚያረጋጋ ቃል እፈልጋለሁ አሁን እና አመሰግናለሁ።